ሰላም ጤና ይስጥልን ውድ አድማጮቻችን፣ ይህ የእረኞች ወግ ነው። በጥሞና ይከታተሉን። አንደኛ፣ አንዳንድ እረኞች በጠዋት አትነሱም። በጎቻችሁንና ከብቶቻችሁን እቤታችሁ ይዛችሁ እናንተ ከብት ተረኛ በሆናችሁ ወይም በግ ተረኛ በሆናችሁ ቀን ቢጠሯችሁ ቶሎ አትወጡም። 3 ሰዓት ሊሆን ሲል የምትመጡ አላችሁ። ሁለተኞቹ ደግሞ የቀበሮ ወዳጅ ናችሁ። እናንተ ሁሌም በግ ወይም ፍየል በጠበቃችሁ ቁጥር በጋችሁን ወይም ፍየላችሁን ለቀበሮ እንደገበራችሁ ሁሌም በቀበሮ እንዳስበላችሁ የምትውሉ ናችሁ። እናንተ ሁሌ ቤተሰቦቻችሁን ስታከስሩ የምትኖሩ ናችሁ ማለት ነው። ሶስተኛዎቹ እረኞች ደግሞ የሰው እህል ወይም የሰው አዝመራ ሜዳም ይመስላችኋላችሁ። በግ እንደ ልጅ እንደወለዱ ዳውጃ ጋረዱ ይባላል ከነተረቱ። ወገኛ ናችሁ። በግ እንጠብቃለን ከብት እንጠብቃለን ብላችሁ ይዛችሁ ሜዳ ትወርዳላችሁ። ጨዋታችሁን ስትጫወቱ ኩሊማንካ ወይም አባሮሽ ወይም ካርታ ወይም ፊልም ስታዩ በጉ በሰው አዝመራ ይበላል። ማታ ባለአዝመሮ ሰውዬ ሄዶ ለአባታችሁ ይናገራል። አባታችሁ ይዞ ደግሞ የሚማታ የሚጋረፍ ሆነ በቁንጥጫ ወይም በግርፊያ ያቀምሳችኋል ማለት ነው። አራተኛዎቹ እረኛ እናንተ ናችሁ። እረኛ ሁሌም በጠበቃችሁ ቁጥር በግም አታስብሉም። ከብቱንም በደንብ ታበላላችሁ። ምርጥ አርጋችሁ አጥገባችሁ ታመጣላችሁ። እናንተ ሁሌ አንደኛ ናችሁ። በዚሁ ቀጥሉ እንላለሁኝ። አድማጮቻችን ከዚህ ከአራቱ በየትኛው ውስጥ ናችሁ? በኮሜንት አሳውቁ እንላለሁ። እንግዲህ ሰነፍ እረኛ ከሩቅ ይመልሳል ይባላል። ሰነፍ እረኛ ቁጭ ብሎ ይቆይና እንስሳቱ ወይም ከብቱ ሩቅ እየሄደ በኋላ ይመልሳል ማለት ነው። ለማንኛውም እረኞች ግን ዝናብ ሲመጣ ሰብሰብ እንልና ገሳችንን ጥላችንን እንዘረጋና ከግራሩ ስር ቁጭ ብለን ዝናብ ውስጥ ያለፍ የምንጫወታት ጨዋታ አለያም ደግሞ ጾም ወይም ምሳ ሳንበላ ወይም በአንዳንዴም በግድፍት ቀን ምሳ ሲመጣልን በየተራ የእረኞቹ ምሳ ሰብሰብ እንልና እንበላለን እንጠጣለን ማለት ነው። ይህ በእረኞች ውስጥ የማይረሳ ትዝታ ነው ማለት ነው። ሌላው ደግሞ ወንዝ ዳር ከሆነ ከብት የምንጠብቅ እየዋኘን ጥልቆሽ ወይንም ሙላት ሲመጣ ውሃ ሊወስደን የሚያንገራድደን ነገር ልዩ ትዝታ አለው። ሌላው ከብት እየጠበቁ ፈረስ መጋለብ፣ አህያ መጋለብ ልዩና የማይረሳ የልጅነት ጊዜ ጨዋታችን ነው። አድማጮቻችን በያላችሁበት ሰላማችሁ ይብዛ። ቪው ስላደረጋችሁ እናመሰግናለን።